አንድ ኮንተንት ክሬተር ማለት ድምጽ በመሆን ህዝብ በመቆም ይህ ነው እንግዲህ ኮንተንት ክሬተር የምናውቀው። ቅናት የሀበሻ ቁርስ ነው ወይስ ስርዓት? የሱ ስራው በቲክቶክ እየወጣ እየገለፈጠ ነውር እያስተማረ ድቡ ብሎ ህዝብን ደደብ ለሚያደርግ ልጃቸው ብር ከፍለው ናሳ ልከውታል። እኔ እዛ ውስጥ ማየው የልጁን ብሽቀት ነው። ድድብና ዴፊኒሽን የለው። የአዶናይ ስግጥፍ ምስ ነው፣ የምሁራን ስግጥፍ ፍርስ ነው ሀገር እያጠፋ ያለው። ሀበሻ ሚስማር ነው የምትመስለው። በሄድክበት ሁሉ ከበለጥከው እየቀጠቀጠ ነው የሚያጣምምህ በሱ መንገድ እንድትሄድለት። ሀበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው። እኛ ሀገራችንን ስለምንወድ ሀገራችንን ስለምናስብ ለሀገራችን እየቆምን ሌቦችና ባንዶች ተብለን እየተሰደብን አይደል? ለህዝብ ማሰብ ማለት ለህዝብ የማይሆኑ ለህዝብ ያልቆሙ ለህዝብ ለአንድነትና ለሰላም ላልኖሩ ታግለ መፍትሄ መሆን ስችል ነው ዝናና ኢምፓክት ማለት። አንድ ኮንተንት ክሬተር ማለት ለሚመለከቱት ለሚከታተሉት ወዳጅ ላረጉት ቤተሰቦች ሀሳብ በመስጠት በሀሳብ በማሻገር ድምጽ በመሆን ህዝብ በመቆም ይህ ነው እንግዲህ ኮንተንት ክሬተር የምናውቀው። እኛም በዚህ ልክ ነው የቆመው። እንግዲህ የሱ ቤተሰቦች ሀብታም ናቸው። ገንዘብ እንደፈለገ ነው የሚሰጡት። እሱ አይሰራ፣ የፈሰሰው አያነሳ፣ የወደቀ አያነሳ። የሱ ስራው በቲክቶክ እየወጣ እየገለፈጠ እየተወዛወዘ ነውር እያስተማረ መሄድ ነው። ይሄን ማድረግ የማይችሉ ህፃናት ቤተሰቦቻቸው ላይ እሱ የቤተሰብ ምክር አይሰማ፣ ቤተሰብ መክሮት አያውቅም። ቤተሰብ እሱ የሚፈልገውን ነገር ያሟላለታል። ለናሳ ዶላር ከፍሎ ይልከዋል። ይሄ ሚሊዮን ብር የተሸለመው ይሄ መኪና የተሸለመው ሰው መጥቶ ምን ይላል? እንዳትሰሙ፣ በቃ የታላላቆችን ስም እንዳትሰሙ፣ ምክር እንዳትሰሙ። የኢትዮጵያ ሰው ደግሞ መምከር ይወዳል ይላል። ይሄ ተልእኮ ስላለ ነው። ተልእኮ ከሌለ ይሄን ያደርግ ትውልድ እንዲጠፋ የምንታወቅባቸው ሴቶች እንዲሸረሸሩ እሱ በሄደበት ነውር እንድንሄድ ለልጆቻችሁ የምታስቡ ከሆነ እንዲህ አይነትን ከ40-39ኛ የሚወጣ እዚህ ለመድረሱ አሜሪካ የሄደው በእግሩ አይደለም፣ በሜክሲኮ አይደለም፣ ጣሊያን በእግሩ ገብቶ አይደለም፣ ዋጋ ከፍሎ አይደለም። ቤተሰቦቹ ሀብታቸው ምን እንደሆነ አይታወቅም። በላባቸው ያምጡት፣ ሰርቀው ያምጡት፣ ዘርፈው ያምጡት፣ ሰው ገፋ ያምጡት፣ የሚታወቅ ነገር የለም። ግን ለደደቡ ልጃቸው ደድቡ ብሎ ህዝብን ደደብ ለሚያደርግ ልጃቸው ብር ከፍለው ናሳ ልከውታል። ለሱ ምንም ማለት አይደለም። ትክክል። የትግሬ ወጣቶችን በዚህ መገንባት አይቻልም። አሁን ብዙ ሰዎች ትግሬ ስለሆነ ነው እሱ ያሸንፍ፣ እሱ እንደዚህ ይሁን፣ እሱን አትንኩበት ምናምን ብሏል። ትግሬና ያዋርዳችኋል። ለምሳሌ ሰግጥ ፈምስ ደድብ እየተባለ አሁን እኮ የማህበረሰብ ዝቅጠት ነው። ይሄንን ፕሮሞት አድርገን ይሄ ሁሉ ሰው ይሄንን የሚደግፍ ከሆነ ምናምን ተብሎ የተነሳውና እንዴት የሚል በኋላ መታረም አለበት፣ ሼፕ መደረግ አለበት የሚል ሐሳብ ያስነሳው ሰግጥ ፈምስ ደድብ፣ ማንንም አትስማ፣ አትመራመር፣ አታንብብ፣ ሳይንቲስት ነኝ ምናምን ብለህ አይደለም ጸጥ ብለህ ሰግጥ ፈምስ አይነት ነገር ሲመጣ ይሄ ነው ሼፕ መደረግ አለበት ነው እኮ ገባ። ለምን ሼፕ ታደርጋለህ? this is his time ጊዜው እናረግም። ቆይ አሁን ችግሩ መሰለህ ይሄ ልጅ ብዙ ነገር ሌላ ጥሩ ነገር እኮ ላነሳለት ይችላል። በጣም ደረጃ እያደገ ያለ 3.5 ሚሊዮን ተከታይ ያለ ምክንያት አይደለም ይኖረው። አሁን ያነሳው ሰግጥ ፈምስ ለእንትን ድድብ ለምናምን ስግጥ ምናምን ሲል ኮት ተደርጎ አይቻለሁና ምንድነው ጥፋቱ? እስቲ ንገረኝ። ኮንቴክስት የሚባል ነገር አለ። ነገሮችን ደደብን የምታውቀው ቃሉን ሌላ ጊዜ ምንም የማያውቅ የሆነ የማይገባው ምናምን ብለህ ሊሆን ይችላል። አሁን እሱ የሚያወራበት ኮንቴክስት እሱ አይደለም። ምንድነው ያለው? ጀስት አትስማ ነው። ይሉኝታ እንዳያደናቅፍ የሰዎች ኮሜንት ትችት ምናምን አትስማ፣ በቃ ለበረከቴ ስግጥ ለምናምን ስግጥ ነው ያለው። አትወቃለ አትመራመራ አውቄ ምን ጠቀም አውቄ ተንቀቀን ያርገኝ ኮንቴንት ብሽቀት አለው። እንዴት አንደርስታንድ አደርገዋለሁ። ለምን መሰለህ? በተለይ አሁን በእኛ በሀገራችን ኮንቴክስት ከሄድን ያወቀ ሰው ነው እንዴት የተጠቀመ እሱ የሚለው ነው ልክ
ገብቷል። አዝም ብለህ ታስመስላለህ ምናምን ይሄ ሶሻል ኖርምስ ኤንድ ቫልዩስ ለመጠበቅ በፍጹም አይደለም ብለህ ማስመሰል ሌላ ታሪክ አይደለም። ያወቀ ሰው አይደለም የተቆነጠው ብለህ ቆይ መሬት ላይ እንኳን ያወቀ ሰው ኮንቴክስት የሚባል ነገር አለ። እሺ ሁለተኛ ፐርሰናል ፐርስፔክቲቭ ነው። ይሄ የልጁ ፐርስፔክቲቭ ነው። ገብቷል። እሱን የሚጋሩት እንግዲህ ቢያንስ 3.5 ሚሊዮን ተከታዮች አሉት። አንድ አይነት አስተሳሰብ ነው ማለት ነው። አሁን እኛ ላይመቸን ይችላል፣ አንደርስታንድ አደርጋለሁ። እውቀትን ማንቋሸሽ ምናምን ብዬ አልተረዳሁም። እኔ የተረዳሁት ከንግግር ውስጥ ብሽቀት ነው። እኔ ቃሉን ብቻ አልነበረም ለማስተዋል የሞከርኩት። ቅድም ራሱ አብረን እያየን አልነበረም? እኔ እዛ ውስጥ የማየው የልጁን ብሽቀት ነው። ገብቶሃል? አዋቂ ሰው ሪስክ ካልኩሌት የሚያደርግ ሰው አያልፍለትም ነው ሐሳቡ። እውነት አይደል? መሬት ላይ የምታውቀው ስነ ምግባር የምትጠብቅ ነገሮችን ግራና ቀኝ ለማየት የምትሞክር ከሆነ ብዙ ነገር ነው እያለፈ የሚሄደው። ገብቶሃል? ትምህርት በአግባቡ በሰዓት ተምሮ ፒኤችዲ ድረስ የተማረ ሰው እኮ ለቤት ኪራይ የሚከፍለው እንኳን ጥሩ ገንዘብ የማያገኝ ሰው ነው። የትምህርት ቫልዩ ዝም ብለህ አየር ላይ ብቻ አይደለም ማየት ያለብህ፣ ህይወትን መቀየር አለበት። ልጁ ንግግር ውስጥ ነው ብሽቀት ነው ማየው። በመማር ህይወት አይቀየርም ነው እያለ ያለው። ገብቷል? ይሄን እኮ በተለያየ መንገድ ሌሎችም ይሉታል። ለምሳሌ ከቢጃይ ጋር በነበረን ውይይት አይተህ ከሆነ ከዲግሪ ይልቅ ስኪል ይሻላል አለ which is true። አሁን ትምህርት ላይ ብዙ ማጥፋት አይደለም ህይወት ይሄኛው ግን እሱንም እንኳን ይቅርብህ ነው እንጂ አላለም። ደድብ እኔ ገባኝ። አትመራመር እያለ ነው። አትመራመር ሲሆን ማለት ሳይንቲስት ነኝ አትበል። ብዙ ካልኩሌት አትበል which is true። ምን እያለ መሰለህ ከራሱ ኤክስፒሪየንስ እኮ ነው የሚያወራው። ከራሱ ኤክስፒሪየንስ እሱ ጥንቃቄ ባደረገበት ለማወቅ በሞከረበት ሰዓት ህይወቱ የወረደ ነበር ነው። ገብቷል? ወራስ ማንንም አልሰማ ስል ውስጥ ብቻ ማዳመጥ ሲጀምር ሌላው ላይ ስሰግጥ ተቀየርኩኝ ነው እኮ ኮንቴክስቱ። እኔ እንደዚህ ነው የገባኝ። ገብቷል? የራሳችን መረዳት አለና አምኖት እኔ ደደብን ዝም ብሎ ሊትራሊ የማይገባው ምናምን በሚለው አይደለም የተረዳሁት። አትመራመር ምናምን ሲልን ከዛ ኮንቴክስት ነው የምረዳው። አትመራመር ማለት ብዙ አታሰላስል ነው። ኦቨርቲንኪንግን ነው እየተች ያለው። ኦቨርቲንኪንግ ወደ ኋላ ያስቀራል። ልክ ነው። ስለ ልጁ ሌሎች ፖይንቶችን እናያይዛ። ትምህርት ላይ እንዴት ነው? ሐሳቤን ጨርስ። ወደ ኋላ ሄደህ የልጁ ባክግራውንድ ምናምን መመርመር እኮ አይጠበቅብህም። ለምን ድክመቱንም እየነገረህ ነው የመጣው። this was my problem አለ እኮ። ጥሩ ነው። አብዛኞቹ ሞቲቬሽናል ንግግሮቹ ላይ እኔ አሁን ሞቲቬሽን ባይ ላይፍ ሲሆን አፕሪሼት አደርጋለሁ። ደስ ይላል። አብዛኛው ሰው የማይኖረውን ሰው ነው የሚነግርህ። ይሄ ልጅ ሌላውን ተው አይተዋል። የሆነ ወፍርፍር ብሎ ምናምን አይቻለሁ። ሰውነቱ በቃ በጣም መስተካከል በማይመስል መንገድ በጣም ወፍሮ እና ዲስከሬጅ በነበረበት ሰዓት የሰራው ቪዲዮ አይቻለሁ። እና እዛ ላይ ምን ነበር የሚለው? አሸንፋለሁ ነው ያለው። ማንን? የራሱን ላይፍ ነው ብዙ ደጋግሞ ይናገራል። ሄዴት ይሄ ሸንቃጣ ልጅ ከዛ ውስጥ ይወጣል ብለህ ታስባለህ? እኔ ያ በራሱ ለብዙ ወጣት ኢንስፓይሬሽን ነው። ወጣት ብቻ ሳይሆን ለሌላም ሰው ብዙ ነገር አለ። ኢንስፓይሬሽን ብዙ የሚያነሳሳ ነገር ማለት እሱ ነው። you see ኖሮ እየነገረህ ከካናዳ ከመምጣቱ በፊት ይሄ ባንክራፕት በቃ ህይወቴ ችግር ውስጥ ነው፣ ምንም ገንዘብ የለኝም ምናምን ባለ ሰዓት ሰዎች ያወጡለት ጊዜ በዛ ሰዓትም he was hopeful። ራሱን ስለመቀየር ነው የሚያወራው። እኔም አስበው ካልኩሌትድ የሆነ ኢንፍሉዌንስ ለመፍጠር አስቦ የመጣ ሰው በደንብ አስቦ የመጣ ነው። በአጭር ጊዜም ያደረገ ሰው ነው። በአጭር ጊዜም ያደረገ ሰው ነው። ሞሮፍ ትኩረት እዛ ጋር ነው መሆን ያለበት። አሁን የሆነ ቀን ድድብ ባለ ምናምን ብለህ ቃላት መሰንጠቅ ምን ይጠቅማል? ቃላት እየሰነጠቁ አይደለም። ለምሳሌ ትምህርት ላይ እንዴት ነው ተብሎ በአንድ ሚዲያ ላይ ቀርቦ ሲጠየቅ ትምህርት ምን shouldn't be genius ግድ አይደለም። ግን ትምህርት እስከዚህ ነኝ አለና ምንም ነበር የማልፈልገው ማልወደው 39ኛ ወጣ ነበር ከ40 አለ። እሱ ማለት ደደብ ነው ማለት ግን አይደለም። ደደብ ነው ማለት አይደለም። ፖይንቱን ነጥቦቹን እያያዝን ነው የምንመጣው እኮ ነው እያያዝን እኮ ነው የምንመጣው። ምንድነው አንተ ትምህርት ቤት ውስጥ አንደኛ እኔ አንደኛ ነበር የምወጣው ዳዝሚን ከሌላው ሰው እለያለሁ ማለት ግን አይደለም። እኔም አንደኛ ነበር የምወጣው፣ ሁለተኛ ነው ሶስተኛ ነበር የምወጣው። በብዛት እኔም እንደዛ ነበር የምወጣው። ግን እኔ የምፈልገው ደረጃ አልደረስኩም። አክቹአሊ አልደረስኩም። እሱ ታዲያ እሱ ደግሞ እያለ ያለው ይሄንን ለዚህ አትጨነቅ እንዴ ድሮ ገንዘብ ነው ምናምን ያለው። አሁንም ኮንቴክስት ማተርስ። እኔ ስረዳው አንተ በምትለው አልተረዳሁም። ማወቅን ለመኮነን ለማዋረድ ምናምን አይደለም የተናገረው። እንደዛ ነው። አንደኛ የራሱን ኢንስፓይሬሽናል ሜሴጅ ማስተላለፍ ፈልጎ ነው።
ሜጀር ነጥቡ እኔ የገባኝ ምንም ነገር ወደኋላ እንዳይጎትትህ። አይ ድድብ ብያለሁ አልሰማም እኮ አይደለም ያለው እንዳትሰማ ደድብ እኮ ነው። ድድብ ለበረከቴ ድድብ ለምናምን ድድብ ምናምን ነው ያለው። ያ ማለት አልሰማም ነው በቃ ደደብ ነኝ ብትመክረኝ አልሰማህም፣ ወደኋላ የሚጎትተኝ ነገር ብትነግረኝ አልሰማህም። እኔ አላማዬ ጋር ነው ታርጌቴ፣ ሰው ወደኋላ አልቀርም። ይሄን ለምን መረዳት አልቻልክም? አልገባኝም። ለምን ዝም ብሎ ቃላትን ስንጠቅም ይጠቅማል። ኮንቴክስት አውድ ማተርስ። የተናገረበት አውድ የግድ ይሄ ልጅ እንደዚህ ለመናገር አንደኛ መውጣት አይጠበቅበትም። 39ኛ አይደለም 59ኛ ቢወጣ ፕሩቭ አደረገልህ እኮ በህይወቱ ትምህርት ብቻ እንዳልሆነ ፕሩቭ አደረገልህ። ትምህርት ብቻ አይደለም እና ደግሞ ዊሴት እኮ ላይፍ የእውነተኛው ህይወት ውስጥ ስናይ ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ ኮንትሪቢዩት እያደረጉ ያሉ ሰዎች ህይወታቸው ሚዘረብል ነው። አሁን ይሄ ልጅ ነው እያመለጠ ያለው። ሚዘረብል ላይፍ አልፈልግም ነው፣ መቸገር አልፈልግም ነው። ስለዚህ ሲቹዌሽኑን ሁኔታውን የሚፈልገው ብዙ መመራመር ምናምን አይደለም። ለምን የምትመራመር ከሆነ አክት አታደርግም ነው። እኔ የገባኝ ኮንቴክስቱ እሱ ነው። ወደ ድርጊት አትገባም ነው ከተመራመርክ። አሁን ለምሳሌ የራሱን ኮንፌስ ያደርጋል ልጁ። አንድ የወደድኩለት እንትኑ ንጹህ ነው ማይንዱና በጣም ብዙ እኮ ተናዘዘልህ። እኔ በተስፋ በቆረጥኩበት ጊዜ እንደዚህ ነበር፣ ማስቀተኝነት ይሰማኝ ነበር። ሰው ሁሉ ማይወደኝ ይመስለኝ ነበር። ኢቭን ሰው ላለማግኘት እኮ የማታ ስራ ይሰራ ነበር ከሰው ላለመገናኘት። ከዛ ልክ ከሰው ራሱን አግልሎ ምናምን በጣም ዝቅተኛ ስሜት ይሰማው የነበረ ልጅ ነው። ከዛ ውስጥ አሸንፋለሁ ሲልም ያንን ማንነቱን ነው ሁልጊዜም ታርጌት የሚያደርገው። ከሌሎች ጋር እየተወዳደርኩ አይደለም ነው። ይሄ እኮ ባይ ዘ ወይ ሞቲቬሽናል ስፒከርስ የምትላቸው በጣም ትልልቅ የውጪ ሰባኪያንና ጸሐፊያን የሚያወሩት ኮንሰፕት ነው። አንብቦ ሊሆን ይችላል፣ አላነበበ ሊሆን ይችላል። ይዝማታል። ሐሳቡ ግን በጣም ትልቅ ሐሳብ ነው። ከራሴ ጋር ነው የሚወዳደረው። በጣም ትልቅ ሐሳብ ብዙ ሞቲቬሽናል መጽሐፎች ላይ ያለ ትምህርት ነው። አሁን ስላላነጀበብህ ነው እንትና እንዳለው ምናምን ስላላለ ነው። ኦልሬዲ እኮ ሐሳቡ ትልቅ ሐሳብ ነው። ሌሎች ትልቅ ሰዎች እና ደግሞ እያወራ ብቻ ሳይሆን ይሄ ልጅ እያደረገ ነው። ሄዴት በአመት ባልሞላ ጊዜ ውስጥ ብዙ ነገር ነው የቀየረው ራሱ ላይ ራሱ። ይሄ ሁሉ ፌም እኮ የመጣው በጣም የመጣው አንድ ፖድካስት ላይ ቀርቦ አያስም ስለወራ ገብቷል። ስትራቴጂ ኃጢአቱን አራገብከው ምናምን ተጋነነ ከኮንቴክስት ወጥቶ ያው አይደል እሱ ልጁ የተናገረው እንደ ኮንፌሽን ነው። የነበረበትን ችግር ተናግሮ ለሌሎች ትምህርት እንዲሆን ነው የተናገረው። ራሱን ቀይሮ በጣም the most famous ሆኖ and influencer እነዛ ነገሮች እንዳይመሰረቱ ማድረግ ይችላል። ይሄ እኮ አቅም ነው። ከዚህ ነው መማር ያለብህ። ሰው ከዛ ዝቅ ተደርጎ ከሚታሰብበት ደረጃ ወጥቶ ህይወቱን ቀይሮ ኢንፍሉዌንስ እስከማድረግ ብዙ ወጣቶችን ኢንፍሉዌንስ እያደረገ ወጣት ብቻ በጣም ትልልቅ ሰዎችን ኢንፍሉዌንስ እያደረገ እኔ አሁን እኮ የሚምታታብኝ ነገር ምን መሰለህ? እነዚህ ነገሮችን ሳይል እዚህ ደረጃ መድረስ አይችልም ነበር። no that's his way እኔ አይደለም አንተ አይደለም እሱ የሱ መንገድ ነው። በቃ አንድ ነገር ለማድረግ ብዙ መንገዶች አሉ። ይሄ የመካሪ አስተሳሰብ መካሪዎች ብዙ ጊዜ በዚህ በዛ ትይል ይሏል። እሱን ነው አትስማ ያለው ሰግጥ ያለው እሱ ነው። ለዛ ነው የተሳካለት። አይ አሁን የምትለው ምክር ምናምን ሰምቶ ቢሆን አይመጣም ነበር እዚህ ጋር ልክ ምን ይለኛል ሰለሞን እንዴት ያየኛል ምናምን ብሎ ቢሆን ነው እዚህ ጋር አይደርስም። እሱን እኮ ነው ቻሌንጅ ያደረገው። እሱ ሐሳብ አይሰራም ማለት ነው። ግን እሱ ይኸውልህ ምን ይሉኛልና ቤተሰብ በኔ ጉዳይ ላይ አፈረብኝ። በአጭር ጊዜ የትልቅ ደረጃ ደርሼ ይሄንን የተሰማሽን ውፍረት ሁሉ ወደ ትልቅ ድልና ሌላውን ሳስከትል ታያለሽ ብዬ እናቴን ነው ወደዚህ የመጣሁት እኮ አለ እኮ። በቃ ይሄ አይ ምን ይሉኛል እኮ ሐሳብ አለበት እኮ ነው አትስማ። እሱ አይደለም ያለው ነው አንተ ከምትናገረው። እኔ አሁን እሱን አልሰማሁትም ስላለ ማንኛውና እኮ አምኜ አንተ ከምትናገረው ከሶስት አራት ቀን በፊት ስላለ አንተ ከምትናገረው እናትየው ናቸው ምን ይሉኝ አለባቸው። ስለዚህ እሳቸውን አሳስባቸውን ሪቨርስ ለማድረግ ነው የሰራው። እሱማ በቃ ኦልሬዲ ምን ይሉኝ ግድ የለውም። አሁን ብዙ አንድ ሰው ላይ በጣም አተኮረን ሐሳቡ ብናወራ ነው ደስ የሚለኝ። ዞሮ ዞሮ ግን ሰገስ በቨሪ ኮንሰፕት ማንንም አትስማ ነው። በቃ ኢቭን በድሮ ቋንቋ እንኳን ብንሄድ ሰገጤ ብትባልም ዶንት ኬር አባውት ኢት እያለ ነው። ገብቶሃል? ሰገጤ ቢሉህም በቃ ዝም በላቸውና መንገድን ቀጥል ነው ያለው። ሂደት ሶ ምንድነው ስተቱ እዚህ ጋር በኪነታዊ ያረጋል ታስባለህ። እንስሳና ሰው የሚለያየው ለዛ ነው። እያንዳንዱ እርምጃ ስትራመድ ከስር የምትረግጠው ነገር ታያለህ። ሰው ላይ ተራመድ እንስሳ ነው እርስ በርስ ተረጋግጦ ብረት የሚገባው
ሰው ኖርማሊ ዲስቲንክሽን እንደዚህ ተሳሚ ላይ ነው ሰው የሚለው ማሰብ ምን ይሉኛል እንዲህ ማለት እንዲህ ሲመጣብኛል ምናምን ብለህ ማሰብ እንደ ግድፈትና እንደ ማነስ ቆጥረህ ማብራራት ማለት ነውር ነው። በቃ ወንጀል የመጨረሻ በሁማኒቲ ላይ ወንጀል ግድብና ዴፊኒሽን የለው። መደደብ አገር ቀይሮ አያውቅም። አለማወቅ አገር ቀይሮ አያውቅም። ከእውቀት መሸሽ አገር ቀይሮ አያውቅም። ምን አለ በበጎ ቢያንስ አሻሽለን እኛን የሚመስል አድርገን ጨዋ አድርገን ከለበለዛ አንዱ ወረደ አበላሽተንና ቢዩ አድርገን የምናደርገው ነው እንደሆነ አላውቅም። የየትኛው ሀገርና የትኛው ማህበረሰብ ልምዛውን በድድብና የተለወጠ ምጣቁ ምክንያቱም ራስን ያዳምራ አለ እንደዛም ብሎ ቢሆን እንደዚህ ቃምር የሚባል ስለሚሸጥም ሰው አለ። ስንት ሞቲቬሽናል ስፒከር ሰምተናል ኢትዮጵያ ውስጥ ያደረጋችሁት እኛን ኢንሰልት ስላደረገን ነው። አሳፋሪ ዩቲዩበሮች ዩቲዩብ ቻናል አለ የምትሉ ባይ ሰብስክራይበር ባይኖርስ ቢቀርስ ተዋርደሽ መታገኙ አይደል? ሰብስክራይበር ባዶ ቆሽ ሰብስክራይበርሽ ሚሊዮን ደግሞ ልታደርግ ነው ለተቋት ሁሉም ሰው መጥቶ ሰርቬይ አድርጎ አይምጪ ሁሉም ሰው መጥቶ ስናንትና ብሬ ሰጣችሁን ቸግሮኝ አይደለም ብሎ በልቶ አይደለም። ሁሉም ሰው ሸፍተና አስተምሩ ወደተና አስተምሩ ዲንቁርና አይሰብክም ሁሉም ሰው። ስለዚህ እንደዛ በእንግዶችን አገት ድላችሁ ነው ጠባልኩ አጋጣሚውን ተጠቅሜ ፕሮሞት ላድርገው እኮ አላውቅም። እናንተ አራገባችሁትና እነዚህ 15 ምናምን ልጆች ቻሌንጅ የሚባል ነገር ቢቀበሉ ገንዘብ የሚያገኙ ይመስል ተሳስሩኛላችሁ እኮ በቃ እኔ 3 ሚሊዮን ማስገባት ቻሌንጅ ጀመሩት። ምን ተጠብኝላችሁ አታስገቡ። ምን እናንተም ታይም ተገባል እኔ 3 ሚሊዮን ስለገባው እኔን ጠዋት መታችሁ ትንታላችሁ ይመጣሉ ታሪክ አለ መንገድ ላይ ያየነው አሁን ብላችሁ ትንሰራችሁ ምንም የለም እኮ የራሳችሁን ህይወት አትኖሩ። የምትማሩ ተማሩ፣ የምትሰሩ ስሩ። ማለት ነገር አለ ራሳችሁ ነው ይዘባራቱ ይጭማ ነገር ይዛችሁ የማንንም መንገድ ጀዝባ ከመከተል በየቪዲዮ ሰው ወደ ላይ 200 እና 300 ምናምን ቪዲዮ ሁሉ አንድ እንኳን ቁም ነገር የለው። ይሰጥ እንጀራ መብላት ደደብ ያደርጋል። እንደዚህ ማድረግ እንደዚህ ያደርጋል። እንዲህ ካለሽ እንዲህ በይ ቆንጆ በዚህ ገብተሽ በዚህ ሁሉ እንደ በሚል ሳይንቲፊክ አይደለም ሞራል አይደለም ምናምን ነገር ሲያወራ ነበር። ጓደኞቼ ጋር እንትን ማስተምሽ ጭፍጭፍ ምን አደባይ ገኝ ቢጨፈጭፉ ስለነበረ ሰውዬ ከዚህም አልፎ ተርፎ በአት ነገር በአት ቪዲዮ ቫይራል አልወጣ ስላለኝ ሳይቸግረኝ ቸግሮኛል ብዬ ተናገርኩ። ኢትዮጵያ ህዝብ ያለገ ስለሚውድ ስለዚህ ከዛ ተቀበልኩና ቪዲዮ ቫይራል ወጣ ተሰካልኝ። ፌመስ ነው በእናንተ ኤክስፔሪንስ ነው ሊፋራችሁ ነግራችሁ። ስለዚህ አሁን እንዲህ ነው ብሎ ተናገረ እንጂ ቸግሮኛል ማለት ሳይሆን ስለዚህ ቪዲዮ ቫይራል እንዲወጣ የማታረገው ነገር ስለሌለ አንተ ምን አይነት ሰው ነው ብሎ ሰው ተከታዩ ያቆማል። ከተከታዮቹ ቻልከው ወጣቶች ነው ትሸወዳለህ። ምን ትላለህ? ትሬንድ ነው ሙድ ነው አይንደርስታንድ። ትልልቆቹ ሰዎች አሸላሚዎቹ ሰዎች ጀምራሉ። ሽልማት እኮ ኃላፊነት አለበት። እውቅና መስጠት ነው። እኔም ተጽዕኖ ፈጣሪ ሰው ብላችሁ ሽልማት መስጠት ብዙ እኔን ነው የሚፈልጉ ሰዎች ይመጣሉ። እሱ ይሄን አድርጎ ተጽዕኖ ፈጣሪ ተብሎ ተሸለመ። እኔም የእሱ መንገድ ልከተል እንጂ ላልክ አክሬዲቴሽን ነው ሽልማት ግን ሮልጉን ስትሸልም አገር ሮል ይላሉ። ራይቱን ስትሸልም ታበረታታለህ። ሰው አገር ራይቱ ነው በተዘዋዋሪ በረጅም ጊዜ ነው ይሆናል። ሽልማት ከሆነ ሪስፖንሲቢሊቲ አለበት። የምትሸልመው ነገር በግልጽ ከበይዝሮ ተዘርግሮ መቀመጥ አለበት። ይህን አበረከት ሰበረም ትችል የአዶናይ ስግጥ ፍምስ ነው፣ የምሁራን ስግጥ ፍርስ ነው አገር እያጠፋ ያለው። እውነቱን እንነጋገር። ለዶክተር በድሉ አቅጅራና የሳቸው አይነት አመለካከት ላላቸው ሁሉ ነው ይሄ መልእክቴ። ነጭን እናውራ እንጂ እንደ አቡነ ሉቃስና እንደ ጋሽ ታዲዮስ እውነት ተናግሮ የመሸበት ማደር እንዴት ያስደስታል። ማን ነው ኢትዮጵያ ውስጥ ጥፋትን እያመጣ ያለው? ኢትዮጵያ በምሁራንና በልሂቃን አስተሳሰብ እየተረፈች ነው ወይ? በእንደናንተ አይነቱ የትምህርት ዝግጅት ኢትዮጵያ እየዳነች ነው ወይ? ማን ነው ትውልድን እያቀነጨረ ያለው? እንደ ዳንኤል ክብረት አይነቱ የታሪክ ተመራማሪነት ራስና አንቱታን አትርፎ የተማረው መጥፊያ ሆኖበት አይደለም ወይ አገር እያጠፋ ያለው? በታሪክ ትምህርቱ ታሪክን እያጠፋ አይደለም ወይ ያለው? ስንቱ ዶክተርና ፕሮፌሰር ተብሎ ተሰይሞ አገርን አዳነ። ስንቱ መግቢያ ጉድጓድ ጠፍቶበት አይደል እንዴ ራሱን እንኳን ያውቀት ሳያድን ተሸሽጎ ይቻ ሀገር እንዲህ ፍርስርሷ እየወጣ ያለው? ኢትዮጵያ በማን ነው እየጠፋች ያለች? እውነት ለመናገር ማለት ቁጭ አድርጉት እስቲ ጠረጴዛ ላይና መርምሩ። ይሄን አዶናይ አይነቱ ቢያንስ በዓለም እንደ አድቨርታን ስታይል በመንፈሳዊ ደግሞ እንደ ቅዱስ ያሬድ ክፍተቱ ይታረምለታል፣ በሽታው ያሽርለታል። አረ ቢያንስ የሱ ስግጥ ፍምስ እንደነጋሽ ሰሌ አይነቱን የመኪና ባለቤት ሊያደርግ ይንደረደራል። ስንቱን ችግረኛ ይረዳል። ቢያንስ ፎልስ ናይን ነው። በእግር ኳስ ፎልስ ናይን የሚባል የአጥቂ ባህሪ አለ። በዛ አይነት መደብ ልናየው እንችላለን።
በእንደናንተ አይነቱ ግን ኢትዮጵያ እየዳነች ነው ወይ? ስንቱ ሞት እየተከተለ ያለው በምሁራን በፖለቲከኞች ቀመር አይደለም ወይ? መቼም የሀገር አንድ የምሁርነት ቶፕ ነው የሚባለው በእርግጠኝነት መሪነት ነው። ራሱ መሪው ደንቆሮ ቢሆን በዙሪያው ያሉ አማካሪዎች የትምህርት ዝግጅታቸው ሀይ ስለሆነ ብዙ ያውቃሉ፣ ይጠነቀቃሉ ተብሎ ይታሰባል። ታዲያ ከሰው ነፍስ ሳር በልጦበት አይደል እንዴ እጅ ባፍ ሊያስጭነን በዛ ወዲያና ወዲ የሚሯሯጠው? ከዚህ በላይ መቀንጨር አለ? ከዚህ በላይ እንደው መግቢያ መውጫ ማጣት አለ? ምሁራን ስንቱን እንዳይጥ ሞከራችሁበት፣ ስንቱን ፍልስፍና ኢትዮጵያ ላይ አራገፋችሁ። ነገር ግን ሀገራችን ከድህነት አረንቋ ሳትወጣ ዛሬ መኖር የሚባል ነገር ለኢትዮጵያ አንገብጋቢ ነገር ሆኖ ስንቱ ፈረሰ፣ ስንቱ ወደ ሞት ተሸኘ። ከትምህርት ችግር ባይኖርብኝም የምሁራን ነገር ግን አንገብጋቢ ይሆንብኛል። ይሄ ጥያቄ ነው። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆም። ድንቅ ማስተዋል፣ ብልጠት፣ አስተዋይነት፣ ዋይዝነት ሁላችሁም እንዲኖራችሁ እኔም እንዲኖርኝ እመኛለሁ። ከዚህ በፊት ላይ ታላቁ ሩጫ ኢትዮጵያ ላይ እዚህ ላይ አረንጓዴ ቢጫ ቀይ ቀለም ተቀብቶ ጺሙ ላይ ቀብተውት ማለት ነው አጥፋ ሲሉት ኢሚዲየትሊ ነው ኦኬ ሂሮኒ ፕሮብለም። በግማሾቻችሁ በኢትዮጵያውያን አመለካከት ዘራፍ ማለት አላጠፋም ብሎ መጋጨት ምናምን ጀግንነት ይመስላችኋላችሁ። ጀግንነት ዝቅ ብሎ ማሳለፍ ነው። የሚመጣውን ንፋስ ሁሉ ዝቅ ብሎ ማሳለፍ ነው ወዳጄ። አሁን ደግሞ እንግዲህ የኢትዮጵያ ሕዝብ ማጆሪቲው በሚባል ልክ ታሪክ እንደተፈጠረ የሰግጥ የሚለውን ወርድ ለኔ አይጎዳኝምም አይጠቅምኝም ወርዱ። በዛ ውስጥ ግን መጠቀም የፈለገውን ኦሬዲ ተረድቼው ነበር ልጁን። በዚህ ደረጃ ግን ልጁን ሰላም ማሳጣት ተገቢ አልነበረም አይመስለኝም። ሀበሻ መዶሻ ይዞ ነው የሚንቀሳቀሰው አለ አንድ ወንድማችን። ሚስማር ነው የምትመስለው በሄድክበት ሁሉ ከበለጥከው እየቀጠቀጠ ነው የሚያጣምምህ በሱ መንገድ እንድትሄድለት። ሀበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወጣሽ ነው የሚቀረቅር። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይሄንን ልጅ። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው ተሰፍሩት። ኧረ በስመ አብ! ኧረ ስንት የሚሰራ ስራ አለ። ኧረ ተው በቃ ልጁን ለራሱ ተውት። በቃ ተጽዕኖ ፈጥሯል። ማመን መቻል አለበት። በቃ ይችላል። እመን። ሲያጠፋ ህግ አለ ይጠይቀዋል። በቃ ግን ካሁን መች ያስሩዋል ብለህ መንግስት ካሁን መች ደብቀዋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ ታሰፍራላችሁ። ኤንዌይስ አሁንም ቴንክ ዩ እዚህ ጋር አታቸው የተደረገው ቪዲዮ የሚያወራው በቃ ይሄን ሰግጥ የሚለውን ስም አልጠቀም። ምክንያቱም ምን ብለው መጡ? ትውልድን የሚያጠፋ ትውልድ በሰግጥ ብሎ ስላለ ይጠፋል እንዴ? ትውልድን የሚያጠፋ ስንት ነገር አለ። ትውልድን ያላሸቀ በሱስ ብትሉ በተለያየ ምን ስንቱን እንጥቀሰው። ትውልድ ላሽቆ ያለው ሀገራችን በብዙ ነገር ነው። አዶናይ መጥቶ ሰግጥም አለም አላለም የሚቀይረው ነገር የለም። ምርጫ ነው ህይወት። እሱ ሰግጥ ያለው በቲቢት አይደለም። ሰግጥ ያለው በዱርዬነት አይደለም። ስራ በቃ ግግም ብለ በያዝከው ነገር ማንንም ሳትሰማ ፎከስ አርግ ነው። በርታ ነው። ለማንም አትሰጣ አትውደቅ ነው ሜሴጁና በአገር ደረጃ ልጁ ላይ ስትነሱ በማስተዋል እንዲሆን የወንድማዊነት ምክር መስጠት ዳስ ፋይን። ግን ብዙ ሰው ዲፕ ዳውን ጀለሲ ጭንቅላቱ ላይ ሲንጫረርበት አይቻለሁ። ታናሽ ወንድማችን ነው። አሁንም እግዚአብሔር ማስተዋል ይጨምርልህ፣ እግዚአብሔር ይጨምርልህ። እንዲህ ነው ክፉ ነገር ሲመጣ ዝቅ ብሎ ማሳለፍ መቻል ብልህነት ነውና አሁንም ቃሉን አልጠቀምም ሰላሜን ነው የምፈልገው አለ። አዎ ከሰላም የሚበልጥ የለም። ብዙ ሰላም ሊነሱ የታጠቁ ብዙ ሰዎች አሉ። እኔ እንደውም ከዚህ በኋላ ማለት ነው
እንደ ምንድን የሚባለው ርቀትህን ጠብቅ። ሰዎች በብዙ መንገድ ከፖለቲካ ጋር ከሀገር ጋር ከሆነ ነገር ጋር አነካክተው ገና 2 እርምጃ እንዳትራመድ ሊሰብሩ እየፈለጉ እንደሆነ እየሸተተኝ ነው ሚዲያ ላይ። አይ ኖ ዩ አር ሶ ስማርት። ብለጣቸው፣ አሁንም በስማርትነት ብለጣቸው፣ በዋይዝነት ብለጣቸው። እግዚአብሔር በሚመራ በዚህ በቅልብህ ምረጣቸው ማለት ብለጣቸው። እኛ ብዙ ነገራችን ገና ነው። አገራዊ ያረጋችሁት ነገሩን አገራዊ ያደረጋችሁት ነገሩን እና እኔ ለአዶናይን ማቆም እንደናንተ ነው። ሶሻል ሚዲያ ላይ ግን ከሪያሊቲ አንፃር ልጁን የሆነ ነገር ውስጥ ልከቱት በቃ አሰፍስፋቸዋል። ወደ ፖለቲካውም እንትንጋ ሄደ እንትንጋ ገባ መጠየቅ አለበት ወደ ህግም ወደ ፖለቲካም ልጁን ቀርቅራችሁ ህይወቱን ልታበላሹ ቀድሟችሁ ሄዷል ልጁ። ሂስ ሶ ዋይዝ። እግዚአብሔር አይምሮውን ይባርክ። አሁንም የኛ ሀገር ብቅ ሲሉ እንዳልኳችሁ መዶሻ ይዘው የሚዞሩ እዛው ስልጣኔ ሰርቶ እንትን ማለት ቦልድነስ፣ በራስ መተማመን፣ የራስን መሆን ኃጢያት ነው በእኛ ሀገር። በቃ ተልመጥምጠ ባህሌ ሀገሬ ምናምን የሽሮዬ እንጀራዬ እያልክ አበሻዬ ምናምን እያልክ አስመስለ ስትኖር አበሻ የሚወድ ልቆ የሚሄድን አይወድም። በሆነ ምክንያት ነው የሚለጥፍብህ። እንኳን በለጥካቸው። ሰግጥ የሚለው ወርድ መጠቀም ኃጢያት ከመሰላችሁ ይቅርላቸው። አንተ ግን መሮጥህን መብለጥህን ከፍ ማለትህን በተግባር የምታሳይ ልጅ ነህና ሂድ፣ ገስግስ። እግዚአብሔር መንገድን ያቅናልህ። በእውነት የክፉ አይን ካንተ ላይ ይጋረድ። ሊያስበሉት ነው የተነሱት ብዙዎቹ። ሚዲያ ከፍተው ስለሱ ያወራሉ። ልጆቻችሁ በሱ ደረጃ ቢታወቁላችሁ፣ ወንድሞቻችሁ በሱ ደረጃ ቢታወቁ ይሄን አታረጉም፣ እንደዚህ አትከፉም ነበር። ሁሉም የራሱ ወንድም የራሱን ልጅ ብብቱ ስር ደብቆ የሰው ወንድምና የሰው ልጅ ላይ ጉድጓድ ይቆፍራል። ምሕረት ያርግላችሁ እግዚአብሔር። እንደው ከሰማይ የከፈተለትን በረከትና ህይወቱ ላይ እንዲኖረው እንዲሰራው የተጻፈለትን መኖሩ አይቀርም። እንኳንም ተውከው። ይሄ ከሆነ ችግሩ እኔም ሰግጣለሁ። መሰገጥ ማለት 2 ስራ ሰርቶ ሀብታም መሆን፣ የራስ ካምፓኒ መክፈት፣ የራስን ኑሮ ማሻሻል ነው ለኔ። እሰግጣለሁ። እኔ እንደውም ከዛሬ በኋላ ቃሉን እኔ ወስጄዋለሁ። ይመች ብለጣችሁ። አሁንም እግዚአብሔር ዋይዝ ያርግ። መድኃኒዓለም እሱ ዋይዝ ያርግ። ጭንቅላት አይምሮህን ይክፈትልህ። አሁንም የሰማይ ሰማያቶቹ መስኮት ይከፈቱልህ። ያገኘው ሁሉ ይውደድህ። ያገኘው ሁሉ ይቀበልህ። ያገኘው ሁሉ በፍቅር ይውድቅ ይበል። የሰማይ መስኮት በሁሉ አቅጣጫ ይከፈትልህ። ማንንም አይቅደምህ። የሮጣ አይደለም የሚቀድም ቅን የሆነ ነው። የልብን ቅንነት አይቶ እግዚአብሔር በአራቱም አቅጣጫ ከሚወረወር ክፉ ፍላጻዎች እግዚአብሔር ይጋርድ፣ በደሙ ይሸፍን። በጣም ነው የምታሳዝነኝ እንደ ታናሽ ወንድሜ ማለት ነውና ካይን ያውጣ፣ ድብቅ ቀበል። በቃ ይሄ ነው እኛ ሀገር ውስጥ